አዎ በዚህ ፍጥነት እና መጠን በደማችን ውስጥ ያለውን ስኳር የሚቀንስ አንዳች መድኃኒት የለም። ሜትፎርሚንም ሆነ ኢንሱሊን እኛ በ15 ደቂቃ ውስጥ በደማችሁ ውስጥ ያለውን ስኳር የምናወርደውን ያህል አወርድላችሁም። በምግብ አመጋገብ ከምንቀንሰው በደማችን ውስጥ ያለው ስኳር በላይ ሻይ በመጠጣት ከምትቀንሱት በላይ እኛ በምንሰጣችሁ ምክር ኢንስትራክሽን እጅግ በጣም ይበልጣል። ለዚህም ደግሞ አድራሻችን ሜክሲኮ ካረቄ ፋብሪካ ወረድ ብላችሁ ፌዴራል ፖሊስ ሆስፒታል ፊት ለፊት ነው። ሰላም ጤና ይስጥልን። እንዴት ቆያችሁ? እንግዲህ ወገኖቻችን በተለይ ተላላፊ ያልሆኑ በሽታዎች ተጠቂ የሆኑ ወገኖቻችን በዚህ ሰዓት ወደ ሶሻል ሚዲያው አካባቢ የተዘዋወሩ ያሉ የጤና መረጃዎች በተለይ ከስኳርና ግፊት ጋር የተያያዙ መረጃዎች ላይ ግራ መጋባት ነገር ይታያል። ህዝባችንም በብዙ መልኩ ዘረፋ እየተፈጸመበት ይገኛሉ። በአደባባይ ወጥተው ህዝቡን ገንዘብ የሚዘርፉ ገንዘብ ብቻም ሳይሆን ጤናን የሚቀሙ ሰዎች በዝተዋል። በአጠቃላይ ይሄ ሚስሊዲንግ የሚባሉ አሳሳች የሚባሉ መረጃዎችን ብቻ ሳይሆን የጤና አገልግሎቶቹ ደግሞ የህብረተሰቡን ጤና ሊመልሱ የሚችሉ ሳይሆኑ ህብረተሰቡን ጤና ሊነጥቁ የሚችሉ በጣም አደገኛ የሚባሉ መልእክቶች በዚህ ሶሻል ሚዲያ በተለይ ቲክታክ እና ሌሎች ሚዲያ አማራጮች እየተሰራጩ ይገኛሉ። እኔ እንግዲህ እንደ አንድ ግለሰብ ምንድን ነው የሚሰማኝ? ዘመናዊ ሕክምናው ወይም ደግሞ አሁን በተጨባጭ ጤና ተቋም ውስጥ ተላላፊ ያልሆኑ በሽታዎች ተጠቂ የሆኑ ወገኖቻችን የሚያገኙት ሕክምና በእጅጉ የወረደ ነው ብዬ አምናለሁ በግሌ። ወይም ደግሞ ፓኬጁ የሚያገኙት የህክምና አገልግሎት ዋናውን ክፍል ወይም ደግሞ የአኗኗር ዘይቤያችን ላይ ያተኮረውን ዋናው ህመሙን መቀልበስ የምንችልበት ወይም ደግሞ ህመሙን መቆጣጠር የምንችልበት ፓርት የዘነጋ አይነት ህክምና ነው ያለው። ሞር ኦፍ ያለው የህክምናው ሂደት ስናየው ፋርማኮሎጂ ወይም ደግሞ መድኃኒት ላይ ያተኮረ ነው። ተላላፊ ያልሆኑ በሽታዎች ሞር ኦፍ መድኃኒት ላይ ያተኮሩ ሳይሆኑ አኗኗር ዘይቤያችን ላይ ያተኮሩ ህክምናዎች ናቸው በብዛት ውጤት ማምጣት የሚችሉት። ያን ክፍተት በመፈጠሩ ምክንያት ከዘመናዊ ህክምና ውጪ በሌሎች አማራጮች ህዝባችን እንዲጭበረበር፣ እንዲዘረፍ፣ ጤናውን እንዲያጣ ምክንያት ሆነዋል ብዬ አምናለሁ። ያ ማለት ምን ማለት ነው? እንግዲህ እንደምናየው ነው። አይነት አንድ ስኳር ህመም እንኳን ሳይቀር እናድናቸዋለን። በዚህ ስልክ፣ በዚህ ህንፃ፣ በዚህ ፍሎር መጥታችሁ አገልግሎት ማግኘት ትችላላችሁ የሚሉ አዲስ አበባ ውስጥ ቁጭ ብሎ ማስታወቂያ የሚሰሩ ሶሻል ሚዲያ ላይ በግልጽ ወጥቶ ህዝቡን ወደ ሞት፣ ህዝቡን ወደ ከፋ አደጋ እያሸጋገሩ ያሉ መልእክቶች በነፃነት እየተሰራጩ ያለበት ሁኔታ ነው ያለው። አሁን ወቅቱ ላይ ደርሰናል ማለት ነው። ህዝባችን ደግሞ ጤናው ነው የሚፈልገው። ካለው ከተጋረጠበት ህመም ወይም ደግሞ ስቃይ ለማገገም ሀብቱን ንብረቱን የፈለገ ነገር አውድሞ ጤናውን ማግኘት ይፈልጋል። ከዛ አንጻር ህዝባችን ቢሸወድ፣ ህዝባችን ቢጭበረበር አይፈረድበት። ትክክለኛው አማራጭ ግን ምንድን ነው? ጤናው ስርዓት በተለይ ነን ፋርማኮሎጂክ የሚባለው ላይፍ ስታይል ሞዲፊኬሽን ወይም ደግሞ የአኗኗር ዘይቤያችን ላይ ያተኮረውን ህክምና በደንብ ትኩረት ተሰጥቶበት ሊሰራበት ይገባል የሚል አቋም ነው ያለኝ። ይሄ በደንብ ያልተሰራበት፣ በደንብ ያልተጠቀምንበት ተላላፊ ያልሆኑ በሽታዎች በጣም ጫፍ እንዲወጡ ከቁጥጥር ውጭ እንዲሆኑ አስተዋጽኦ ያደረገበት ምክንያት ነው ብዬ አምናለሁ። አንድ የስኳር ታማሚ አይነት 2 የስኳር ታማሚ ስለ አይነት 2 የስኳር ታማሚ ሳወራ 90% እና ከዛ በላይ የሚሆነው የስኳር ታማሚ እያወራ ነው ማለት ነው። ወይም ኦልሞስት ኦል ሁሉም የስኳር ታማሚ የተመለከተ ጉዳይ ነው ማለት ነው። አይነት 2 የስኳር ህመም ታማሚ አንድ ፋርማኮሎጂክ ትሪትመንት ወይም ደግሞ መድኃኒት ላይ ያተኮረ ህክምና ላይ አድርጌው ትቼዋለሁ ማለት ይሄ ሰውዬ
የሞት ፍርድ ፈርጄበታለሁ እንደማለት ነው እኔ የምቆጥረው። ከዛ በላይ ሊጠቅመው የሚችለው የአኗኗር ዘይቤውን፣ አመጋገቡን፣ አካላዊ ብቃት እንቅስቃሴ፣ ሌሎችም ተጨማሪ ወሳኝ የሚባሉ ላይፍ ስታይል ሞዲፊኬሽኖች ወይም ደግሞ የአኗኗር ዘይቤን ላይ ያተኮሩ ስራዎች ላይ አተኮሬ ሕክምና አገልግሎት ብሰጠው ከምን በላይ ከየትኛውም ዘመናዊ የሚባል መድኃኒት በላይ ይሄ ሰውዬ ተጨባጭ ለውጥ እንዲያመጣ እናደርገዋለን። ያ ግን እየሆነ አይደለም። በየወሩ በየ2 ወሩ እየቀጠር ነው መድኃኒት እያሸከመው ነው ወደ ቤት እየሄደ ያለው። ይሄ ታማሚ ሌላ አማራጭ መፈለጉ አያስገርምም። ሰውኛ ባህሪው ነው። ሊያደርገው የሚችለው ብቸኛው አማራጭ በተለይ ጤናው ዘርፍ ተላላፊ ያልሆኑ በሽታዎች እየፈጠረ ያለው ጫናና ከዚህ በኋላም ሊፈጥረው የሚችለው እጅግ ውስብስብ ጫና በደንብ ተረድቶ የአኗኗር ዘይቤ ላይ ያተኮረ የሕክምና አገልግሎት እንዲሰጥ ስትራቴጂዎች መንደፍ አለበት የሚል አቋም ነው ያለኝ። አመሰግናለሁ።